አንድን ሌሊት እሰጣለሁ ረመዳን ውስጥ እሷን በዒባዳ ካሳለፍ አንዷ ሌሊት ነብዩ አለይሂ ሰላቱ ወሰለም አንዴ ቁጭ ብለው ባሉበት ጅብሪል መጣ። አንድ ታሪክ ነገራቸው። አንተ መሐመድ ካንተ በፊት በነበሩ ኡመቶች ውስጥ አንድ ሰው ነበር፣ እድሜው ከ1000 ዓመት በላይ ነው። 1000 ዓመት ሙሉ ሰይፉን አውጥቶ የአላህን ዳር ድንበር ሲጠብቅ ተቀመጠ አላቸው። ስንት ዓመት የሥራ አገልግሎት አደረገ? 1000 ዓመት። ምነው እድሜያቸው ትልቅ ነው። ነብዩላህ ኑህ ራሱ 1000 ምናምን ነው እድሜያቸው። በሳቸው ዘመን 2000 ዓመት እድሜ የሆነ ሰው አለ። እድሜው ማለት ይሄ ዓመተ ልደት አይደለም፣ እድሜው ማለት 1000 ምናምን እድሜያቸው ነው። ይሄ ትውልድ ነው ያጠረው። እድሜው ያጠረ ቁመቱም ሳይዙም ያጠረ የመጣው ይሄ ትውልድ ነው። ነብዩ አለይሂ ሰላቱ ወሰላም የኔ ኡማ እኮ እድሜ ከ60 እስከ 70 ነው። ይሄ ነው አቨሬጁ እድሜያቸው። ከዛ ከፍ ሚል ይኖራል፣ ዝቅ ሚል ይኖራል። አቨሬጁ ግን ከ60 እስከ 70። እድሜያችን አጭር ነው። ስለዚህ ለአጭሩ እድሜ የሚመጥን ካሳ ያስፈልገዋል። ነብዩም ሲያዝኑ አላህ አንድን ቁርአን ለጅብሪል አስዞ ላከው። አንተ መሐመድ አትዘን፣ አንድን ሌሊት እሰጣለሁ ረመዳን ውስጥ እሷን በዒባዳ ካሳለፍ አንዷ ሌሊት ለ1000 ወር አባዛታለሁ አላህ። ለይለቱል ቀድር የምትባል እሰጣለሁ፣ የተላቀች ሌሊት። እሷን በዒባዳ ኡመቶች ካገኙ ተሰርቶ የሚገኘውን አጅር እሰጣለሁ። 1000 ወር ማለት ስታባዙት በአመት 83 ዓመት ከ4 ወር ማለት ነው። አንድ ለይለቱል ቀድር ተሳክቶለት ያገኘ ሰው 84 ዓመት አካባቢ ዒባዳ እንደሰራ ይጻፍለታል። 10 ዓመት ካገኘ ከ800 ዓመት በላይ፣ 20 ዓመት ካገኘ ለይለቱል ቀድር 1600 ዓመት ተቀምጦ ዒባዳ እንዳደረገ ሰው አጅር አለው ማለት ነው። አላህ ሁላችን ይወፍቀን።